ሰላም ሰላም ጤና ይስጥልኝ እንዴት ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። ዛሬ ደግሞ በጣም ቀላል ቆንጆ ፈጣን በአጭር ደቂቃ ውስጥ ሰርተን የምንጨርሰው የብስኩት ወይም ደግሞ ፓስቲ አሰራር ዘይት ቆጣቢ አሰራር ቪዲዮ ይዤ መጥቻለሁ። እስከ መጨረሻው ድረስ አብራችሁን ቆዩ። አመሰግናለሁ። እዚህ ጋር ጎድጓዳ ሳህን አዘጋጅቼ ግብአቶቻችንን መጨመር ጀምራለሁ። እርጥቦቹን ነው መጀመሪያ እየጨመርኩ ያለሁት። ሁለት እንቁላል ያስፈልገናል። ከዛ በመቀጠል 200 ግራም ስኳር፣ ትንሽ ቫኒላ እና እርጎ ናቹራል እርጎ ነው የተጠቀምኩትኝ 4 የሾርባ ማንኪያ። እሱን ከጨመርን በኋላ በደንብ አድርገን ሁሉንም እንቀላቅለዋለን። ሁሉንም ቀላቅለን ከጨረስን በኋላ ወንፊታችንን አድርገን ዱቄታችንን እንጨምራለን። መጀመሪያ 1 ኩባያ ሰልፍ ሬዚንግ ፍላወር ወይም ደግሞ የኬክ ፍላወርን መጠቀም እንችላለን እና 1 የሻይ ማንኪያ ቤኪንግ ፓውደር። ከዛ እዚህ ጋር ግማሽ ኩባያ ነበር የጨመርኩትኝ፣ ግን በመሀል ዱቄት ጨምር ያለው ትንሽ ቀጠን ስላለብኝ ጨምር ያለው በአጠቃላይ 2 ኩባያ ሰልፍ ሬዚንግ ፍላወር ነው የተጠቀምኩት እና ሁሉንም በደንብ አድርጌ ደባልቀዋለሁ። ከዛ እንደዚህ ንጹህ ቦታ ላይ አውርደን ከታች ደግሞ ዱቄታችንን እያደረግን እንዳይጣበቅብን እንዳምጠዋለን። እንደዚህ ሳሳ አድርገን ከዳመጥነው በኋላ እኔ ለዛሬ የተጠቀምኩትኝ እቺ ክቧ ትንሽዬዋን ነው የተጠቀምኩትኝ። እናንተ እዚህ ጋር የፈለጋችሁትን አይነት ቅርጽ መጠቀም ትችላላችሁ እና ሁሉንም እንደዚህ ቅርጽ እያወጣሁ እጨርሳለሁ። ቆራርጠን ከጨረስን በኋላ መጥበሻችንን ጥደን ዘይት እናደርጋለን። ብዙ ዘይት አያስፈልገንም፣ እውነት በጣም ብዙ ዘይት አይመጥም እና ዘይቱን ከጨመርን በኋላ ትንሽ ጋል ሲል በጣም እስከሚግል መጠበቅ የለብንም። ዘይቱ ጋል ካለ በኋላ ያመጣን መጥበስ እንጀምራለን።
ያው እሳታችን መካከለኛ ላይ መሆን አለበት። ብዙም ሳይቆይ ነው የታችኛው የሚበስለው። ከዛ እንደዚህ እያገላበጥን በላይኛውም በኩል እናበስለዋለን። ቆንጆ ሆኖ በስሏል። አሁን በሁለቱም በኩል የሚያምር ከለር ነው የሆነው። እቃችንን አዘጋጅተን ከታች ደግሞ እንደ ሶፍት ነገር አድርገን ዘይት ያለው ዘይት ካለ እንዲመጥልን እናወጣዋለን። እየተቀረውንም በተመሳሳይ መንገድ ጠብሼ እጨርሳለሁ። የሰራሁት ኩኪስ ብስኩት ይሄን ይመስል ነበረ። የእውነት በጣም በጣም ቆንጆ ነበረ። በአጭር ደቂቃ ውስጥ በ10 ደቂቃ ውስጥ መስራት የምንችለው ነው። ውስጡ ክፍትፍት ያለ ነው። በጣም ቆንጆ ነው። ዘይት አይመጥም እና ሞክሩት። ውስጡ እንደዚህ ስከፍቱት ባዶ ነገር ነው የሚሆነው እና ልክ እንደዚህ እንደምታዩት በብዛት እና ዘይት አይመጥም። ሞክሩት። ስለ ጊዜያችሁ በጣም አመሰግናለሁ። በሌላ ጊዜ እስከምንገናኝ ደህና ሁኑ ባይ